ሙሉ ስም ያው አብርሃም አንድ ነው ይባላል። አብርሃም አንድ ነው ነው። ሜዳው ወደ ባርቅ እኔ ያኔ ግን ያው ህፃን ነኝ እንደዛው ሆኜ በቃ እርሷ አሳደጉት። ከዛ በኋላ ያው የሆነ በቃ ጫት ይቅማለሁ ሲጋራ ምናምን በቃ ይቅማለሁ ቃል ይታዘዘ ወደ 95 ላይ እንደዛ የሆነ ያው በቃ ዘርፋለሁ የሆነ ጓደኞቼ ጋር ማለት ነው እየዘረብ ከዛ በኋላ የሆነ ወንጌላዊ ጸለየ ቤት መጥቶ ማለት ነው እየጸለየ በቃ እኔ እሱ ከጸለየ በኋላ ያው ጸሎት ቤት በቃ መግባት ጀመርኩ። ክርስቶስን ተቀብዬ ከዛ በኋላ በቃ የእግዚአብሔር ያው ምንነት እየገባ መጣ። ከዛ ሆኖ ያው ወደ 95 ነው ወደ ክርስቶስ የተቀበልኩት። ከዛ በኋላ ወደ 96 ላይ ወደ እንግዲህ የሚባል ተራራ አለሽ ሆኔል እዛ እየጸለይኩ ወደ 3 ወር ሙሉ እዛ ተንበርክኬ እየጸለይን ወደ ጾም ጸሎት ይዘን ከዛ እየጸለይን ያው እግዚአብሔር ወዲያውኑ በእኔ ተገለጠ። ያው አንተ የምትሄደው መቼም ወደ አራቱ አቅጣጫ ነው የምትዞረው አንተን አዞርሃለሁ አለ እግዚአብሔር። ያው አሁን ማለት ነው እየተነሳው እዚህ እየመጣው ማለት ነው። ያው እሱ ወደ 2006 ነው አሁን እየመጣው አንተ የምትለው ሩቅ ሀገር ተዘጋጀ እየጸለይኩ ግን አንተ በእትክበት ቦታ ላይ አንተ በረገጥክበት ስፍራ ላይ ስራ ይሰራል አትፈራለህ። ያው ከዛ በኋላ ብዙ ሰዎች በኔ እጅ መፈወስ ጀመሩ። ከዛ በኋላ ያው እግዚአብሔር በተናገረው መሰረት ያው ወንድሜ ከኔ ታላቅ በሶስተኛ ማለት ነው ወንጌላዊ ያለች ፓወል እሱ ለጥሌ ተቆም ሲተቆም ጥሌ ደግሞ ይንጣር እንደዛ የሆነ ሆኜ ነው እግዚአብሔር ለዚህ ያደረገው። ያው ግን ብዙ ቦታ ግን ያው ወንጌል ታገለግላለህ አንተን እናስተምራለን እያሉ ነበር ወደ ናዝሬት ወደ አዲስ አበባ ማለት ነው ሲሉ በቃ እኔ ደግሞ ወደ መጀመሪያ እግዚአብሔር የተናገረ ቦታ ስለሆነ ረግጬ መጣ። ያው እኔ ሰላኩት ያው እግዚአብሔር እኔ ግን በአንተ ባልከው መሰረት እየገባሁ ነኝ። ስለዚህ ሰዎቹን አዘ እዛ ስራ ሰርተ መጀመሪያም ስራ ይሰራሉ ብላል ስራውን ስራ ስለዚህ እኔ እንደገባው ስራዬን መስራት ጀምር ብዬ ነው የዛውኝ ነው ለዚህ ነው እግዚአብሔር This is my testimony for the Lord and for you.